አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እንግዲህ እኔ ጉዞ ወደ የመን ሄጄ ነበር ማለት ነው። እኔ ገና እግሬ ድርስ ከማለቱ ሰይድ ሰርጋለኝ፣ እሁድ ሰርጌ ነው፣ ምን ቀለበቴ ነው ምናምን ሲያሽቃብጥ ቆይቶ ተከትሎ ይመጣ ማለት ነው። ግን ችግሩ እኔ የመን ነኝ ወይስ የመን አይደለሁም የምለውን ምን ያክል እርግጠኛ ነው? እኔ ቪዲዮ አይተክ እርግጠኛ ሳትሆን አትከተለኝ አልኩ፣ ለፈለፍኩኝ። የሚለቀውን ቪዲዮ አይተክ አትምጣ አልኩ። ሰውየው አይሰማም፣ እኔ ምን አገባኝ። ግን ለማንኛውም ማለት ነው እንግዲህ ሰይድ ጫቱን ምናምን እየቃመ ነው፣ ተመችቶታል፣ እየመረቀነ ነው ማለት ነው። እኔ ግን በምርቃና ማለት ነው አንዷን ሱመያ መስልክ እዛት እንዳትሄድ ማለት ነው። እንግዲህ ቅሞ የማያውቀው ሰውዬ እኔ አይደለሁም። በእርግጥ እኔ ጋር ሲሆን ማለት ነው ብንጣላ እንኳን አይደለም ጫት እንደዚህ ጫቱን አሽቶት አያውቅም። ግን ይሄ የማን ነው? የአዩ ውጤት ነው ማለት ነው እንጂ እኔ ውጤት አይደለም ማለት ነው። እና ምንድነው እኔ እንደነገርኳችሁ ውዶችዬ ስራ ሰራለሁኝ ብያችሁ ነበረ ማለት ነው። በዚሁ አጋጣሚ አንዳንድ አሽቃባጭ ያዩ እንትኖች አሉ ማለት ነው። አዩ ስርስር የሚሄዱ ማለት ነው። ያዩ ጓደኞች ተብዬ ማለት ነው። ወደ ሸቃላ እናቷ ተመለሰቻለች እያወራች ማለት ነው። እኔ ሸቃላ በሆን ራሴን ችዬ ነው እንደናንተ ስርስር እየሄድኩኝ ብር አለምንም። መስራት ትልቅ ነገር ነው። ሰርቶ ማግኘት፣ ሰርቶ ራስን መቻል የመሰለ የለም። እሺ እንደውም ከኔ ልትማሩ ይገባል። እኔ ትንሽ ብር ቢያጥረኝ ወደ ሸቃላይነት የተመለስኩ፣ እናንተ ትንሽ ብር ቢያጥራችሁ ከባሎቻችሁ ስር ነው የምትወድቁት። አያችሁ፣ ልዩነታችን ይሄ ነው። እኔ ሸቃልነቴን እየሰራውኝ አላጋ ዋደቃለሁ። እናንተ ደግሞ እያሽቃበጣችሁ የባላችሁ እግር ስር ነው የምትገኙት ማለት ነው። ስለዚህ አንቺ ጓደኛ ተብዬዋ የራስሽ ጉዳይ ነው፣ ልመልስልሽ አልነበረም። ግን ስለ አንቺ አይደለም ላወራ የመጣሁት አሁን ማለት ነው። እና ያው እንደነገርኳችሁ ስራ ገብቻለሁ ማለት ነው። ግን አይገርማችሁም? ስራ ገና ከመግባቴ ማለት ነው እንግዲህ አሁን ያለሁት መዳም ቤት ነኝ። በጣም እኔ እንጃ፣ በጣም ጥሩ መዳም፣ በቃ እንዴት አድርጌ የሆነች ኬክ የሆነች መዳም ነው ማለት ያጋጠመኝ። እና ባጭሩ የመን ውስጥ አይደለሁም ማለት ነው። መዳሜ ይዛኝ እየዞረች ነው። በቃ እኔ ዙረት እንደምወዳ አውቆ ነው መሰለኝ። የሆነ ሴትዮዋ ዘዋሪ ነገር ናት። እሷም በቃ የምዞርበት ቤት ወስዶ ከተተኝ እና ዱባይና ኦማን ነበርን። አሁን ደግሞ ወይ ኳተር ወይ ምናምን እንሄዳለን እያለች ነው እንግዲህ። አንዴ ዱባይ፣ አንዴ ኳተር፣ አንዴ ኦማን እያለች ማለት ነው። አልተቀመጥኩም፣ እየዞርኩ ነው። ከማጋ ከልጆቼ ጋር ማናዘኝም ዞሮ መዳም እንግዲህ ምን ይደረጋል እንግዲህ፣ ቻንስ ነው እንግዲህ። የለኛው እንደምዞር አቆ ከተተኝ እንግዲህ እኔ ምን አውቃለሁ። እና ለማንኛውም ማለት ነው ሰይድዬ እንግዲህ የመን ውስጥ አገኛታለሁ ብለህ እንዳትፈልገኝ ማለት ነው። እና ለማንኛውም ደግሞ ባጭሩ እንግዲህ አዩ እንግዲህ የሰይድ እህት ራሱ ወጥታ ነበረ ማለት ነው። ሚዲያ ተጠቃሚ አይደለችም። እኔ እንደውም ገረመኝ ማለት ነው። እንትን ስል በቃ መረራ ይበላ ነው። ከእሷ ጋር ያው እናወራለን ማለት ነው። እና እንግዲህ አዩ እንግዲህ ቪዲዮ ይድረስ ለአዩ፣ ይህን ቪዲዮ ለአዩ በረኪና አድርሱልኝ ማለት ነው። አያንቱ በረኪና አድርሱልኝ። አያንቱ እንግዲህ እንኳን እኔ ቤተሰቦቹ ራሱ ሊያውሽ አይፈልጉም ማለት ነው። አንቺ ማለት ነው እኔ ወጥቼ የተናገርኩት የለ የሰደብኩሽ አልሰደብኩሽም፣ ግን በቃ አንቺ ወጥተሽ ያለሽ እኔ እንዳንቺ በሆን ማለት ነው ሰይድ አሁን እዚህ ያለ ማለት ነው። አሁን እዚህ ነው አይደለ? እኔ ሰይድ አንተ አትሄድም ወይ አዩን አሁኑኑ ፍታት፣ ወይ ደግሞ አሁኑኑ አይኔ እያየ ጣላት ነው እንደሚያደርገው እርግጠኛ ነኝ። እኔ ልጆች ይዤ አንቺን አላስፈራራሁትም። አንቺ ግን በቃ ቀናት ቤት ያደረገሽ ማለት ነው። በቃ ያላልሽው ነገር የለም በአንቺ ቤት። እኔ ማስፈራራትሽ እኔ ሱመያ እንኳን ያንቺን እንደውም እኔ ሰው ሲያስፈራራኝ ይብስብኛል። አንቺ አላወቅሽኝም። እኔ ወጥቼ እንደናንተ እንዳንቺና እንደመሰሎችሽ እንደ ጓደኞችሽ እዛ አጅበውሽ እርስ በርስ እንኳን ያልተስማማችሁ ማለት ነው አጅበውሽ እንደሚወድ ቢቢቢ ስላላልኩ ነው። ሙያ በልብ ነው። እኔ ሱመያ በልቤ ነው የማደርገው ሁሉን ነገር ማለት ነው። በጭንቅላቴ ነው የሚሄደው ማለት ነው እንጂ በሰው አይደለም የሚሄደው። አንቺ ገና ነሽ አንቺ። ይኸውልሽ እኔ አሁን እንደውም እኔ እንዳንቺው ማውራት አልችልም። አንቺ በጣም ትችያለሽ ማውራት ማለት ነው። እንደው አሁን ማለት ነው ሰይድ ከተጋባችሁ በኋላ ነው እንግዲህ ዩቲዩበር የሆንሽው። ዩቲዩበር እንኳኖች በቃ በጣም ቢቢቢስ ራሱ ባንዴ ነው እንትን በቃ ይሄ የገንዘቡ ራሱ አሁን በቃ እየሸቀልሽም ስለሆነ
ገንዘቡም ጥማት ሆነብኝ። ሳይድም አለ እዚህ ጋር እንደ ቢዝነስ አድርገሽዋል። እኔ እንደው ወጥቼ ነው በቃ በእናንተ ሱቅ ከፍቻለሁ ያልኩት። አንቺ ግን በቃ የንዴት እያስመሰልሽ ግን ቢዝነስሽን እያስከያሽ ነው ማለት ነው። ግን እኔ በዛው ልክ ማድረግ የምፈልገውን እያደረግኩ ነው። እሺ እንዳንቺ ወጥቼ አልንጣጣም። ለማንኛውም ግን እስኪ ቪዲዮውን አንድ ላይ እንየው፣ ወሬ ሳላበዛባችሁ ማለት ነው። ቪዲዮውን እንየውና ወደ ቪዲዮ እንሄዳለን። የሰኢድ እህት የተናገረችው ነገር አለ። እስኪ ስለሷም አንዳንድ ነገር እላችኋለሁ ማለት ነው። በሰው ማስደውዬልሽ ነበረ። ድምፄን ስትሰሚ ገና ለገና ትዘጊብኛለሽ። ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺን ማግኘት ስላልቻልኩኝ ነው። ገባሽ አይደል? ትዕግስት ፍራቻ አይደለም። ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱንም ሳናግረው ለእኔ ተይው እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትዕግስት ፍራቻ አይደለም። እስከ ጥግ ድረስ ሄዳለሁ። እስከ ጥግ ድረስ ማለት ነው። ገብቶሻል? ስለዚህ አሁን እኔ አንቺን ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን ነው እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባይ ነው። እኔ እነግርሻለሁ። ገባሽ? እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይሄንን ነው። አንቺና አንቺ ብቻ ነሽ። በምንም ይጂ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ እዚህ ጋር የመጣሁት አንቺን ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴት ምን መጀመር እንዳለብኝ እንኳን ማቅሱ አይደለሁም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋር የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቂልን። ገብቶሻል? በቃ እኔ ጥግ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣሁት። ከአቅሜ በላይ እንዴ ጎዳና ላይ እስከ መቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እዛው እንገናኝ እንግዲህ ማለት ነው። ሲኪናዬ በጣም ነው የማመሰግነው የኔ ቆንጆ። እኔ ጎኔ እንደሆንሽ አላህ ከጎንሽ ይሁን። በጣም ነው የማመሰግነው። እንግዲህ ማለት የሰኢድ ሲስተር ናት ማለት ነው። በዚሁ አጋጣሚ ዩቲዩብን ከታች አስቀምጥላችኋለሁ፣ ገብታችሁ ሰብስክራይብ አድርጓት ማለት ነው። እኔ ራሱ ከዚህ በፊት መጀመሪያ ሰላም እያለን ዩቲዩብ ትሰሪያለሽ ምናምን፣ ኧረ አልፈልግም እኔ ሚዲያ ላይ ወጥቼ ላወራ ምናምን ብላ ነበር ማለት ነው። እና ለኔ ብላ እንግዲህ በጣም አልቻልኩም፣ ተናደርኩኝ። ከሷ ጋር እናወራለን አልቻልኩኝም ብላ ነው ማለት ነው። ለኔ አግዛ ነው። እና ደግሞ አዩን የምታገኝበት መንገድ ስላጣች ነው። እንደውም ብዙ አላወራችም። ለምን በቃ የመጀመሪያውም ስለሆነ በቃ እንጂ ከዚህ በላይ ነው በቃ አዩ የምትለው። ስትደውልላት ድምጿ ሲኪና ነኝ ስትላት ብሎክ ሁላ የምታደርግበት ጊዜ አለ። በተለያየ ስልክ ምናምን ደውልላታለሁ ትለኛለች፣ ትነግረኛለች ማለት ነው። እና እንግዲህ ያው የመጀመሪያም ስለሆንኩ የሰኢድ ቤተሰቦች ከጎኔ ናቸው ማለት ነው። በዚህ አጋጣሚ በጣም አመሰግናለሁ። እና ሲኪናዬ ደግሞ ነይ እያለችኝ ነው ማለት ነው። እውነት ለመናገር አሁን አይደለም ከድሮም ጀምሮ በፊትም ያው በተለይ ደግሞ የመን ጦርነትም ስለነበረ ናውጣ ትለው ነበረ ማለት ነው። እንደተጋባንም ደግሞ ልውሰዳችሁ ሁለታችሁንም ትለን ነበረ ማለት ነው። ወደዚህ ወደ ጀርመኑ ትል ነበረ። ሰኢድ አልፈልግም ብሎ ነው ማለት ነው የቀረው፣ አልሄድም ብሎ ነው ማለት ነው። አሁን ላይ ደግሞ እኔን ካልወሰድኩሽ ነይ ብላኝ ነበረ። ግን እኔ ለምን አልሄድኩም መሰላችሁ? እዛ ቢሄድ እንግዲህ የፈለገው ነገር ቢሆን እህት ነች አይደለ? እህት ናት። ስለዚህ እኔን የምትወስደኝ እኔና ሰኢድ በየትም ቢሆን ብንታረቅ ደስ ይላታል። ለምን ማንም የወንድሙን ውድቀት አይፈልግም። ስለዚህ እኔን እዛው ተወስደኛለች አይደል? እንደምንም ብላ ደግሞ ሰኢድ እንደምታመጣው እርግጠኛ ነኝ። እኔን ከወሰደች በኋላ ሰኢድ ደግሞ እኔ ጀርመን ብገባ ሰኢድ እንደሚገባ በጣም እርግጠኛ ነኝ። ለዛም ነው ያልሄድኩት እንጂ በጣም ነው የምታስብልኝ። የምትፈልጊው ነገር ካለ የሚቸግርሽ ነገር ካለ እሷ እንደውም ቪዲዮን ራሱ ስታይ ስራ ገባበታለሁ ያልኩትን እኔ ምን ሆነሽ ነው አንቺ? እኔ ገንዘብ ለምንድን ነው የማልክልሽ? ለምንድን ነው ስራ የምትገቢው? ምንድን ነው የምትፈልጊው? ወደ የመን ራሱ እንድመጣ አልፈለገችም ነበር ማለት ነው። እዛው ኢትዮጵያ ቁጭ በይ፣ የምትፈልጊውን ነገር አጣሪ፣ በቃ እኔ የምትፈልጊውን ነገር አደርግልሻለሁኝ
እንዴ እኔ እንደው መረን ያልፈልግም እኮ እንደዚህ ምን ሆነሽ ነው? እሺ ቢያንስ በአንቺ በኩል ባይሆን የኔ የወንድሜ ልጆች ናቸው እኮ አንቺ ስትንገላች የገና ካንቺ ስር ናቸው። የወንድሜ ልጆች እኮ ይንገላታሉ አብረው ካንቺ ጋር። እንዴ አንቺ የሰው ቤት ስትሰሪ እነሱን የታርገሽ ነው? ለነሱ አታስቢም? እኔ በቃ ለአንቺ ሳይሆን እኔ ለልጆችሽ ነው የምፈልጊውን ነገር ላድርግ። በቃ እኔ እንደው መጨረሻ ላይ ቢስላት ማለት ነው እኔ ከፈለግሽ በቃ እሺ ልላክልሽ የምፈልጊውን ነገር ክፈችና በቃ ልክ ገንዘቡን ስታገኝ በፈለግሽ ሰዓት ትመልሽልኛለሽ እንዳትሄጂ ብላኝ ነበረ ማለት ነው። ግን ያው እኔ እስኪ በራሴ ልሞክርና ጤና ስለሆንኩኝ በቃ የምችለውን ነገር ራሴ ጥግ ድረስ ሄድና ሞክሬ ካልሆነ ደግሞ ሁሉም ከጎኔ እንደሆኑ ስለማቅ በቃ አሁን እንግዲህ አሁን እርዱኝ የመርጃችሁ ሰዓት ነው ላለው ማለት ነውና ስኪናዬ በዚህ አጋጣሚ እኔ ቆንጆ በጣም ነው የምወድሽ፣ አመሰግናለሁ። በቃ እኔ እንጃ በጣም ነው የማመሰግነው፣ ቃላት የለኝም ላንቺ ማለት ነው። እንደውም ብዙ ጊዜ የባል ዘመድ ምናምን ይባላል። እኔ ስኪና እንደ እህቴ ነው ከጎኔ የቆመችው። ስኪና ብቻ ሳይሆን ኢትዮጵያ ያሉት ራሱ ቪዲዮ ላይ አይታችኋቸዋል። አንዷ ናት የታየችው። ከቪዲዮ ጀርባ ራሱ ብዙ ነበሩ ማለት ነው። እነሱም ሁሉም በቃ ለኔ ነው የሚያግዙት ማለት ነው። ማንም በቃና ኢትዮጵያ ያሉት ራሱ ኢትዮጵያ ሆኖ አዩ ማለት ነው። ከቤት እንደዚህ መንቅረው ማስወጣት የሚፈልጉት ማለት ነው። እንደዚህ ማስወጣት ይፈልጋሉ። ግን ሰይድ አትግቡ በእኛ መሀል፣ እኔ ጨርሰዋለሁ፣ በእኔ መሀል እንዳትገቡ፣ ያው ታላቅም ስለሆነ በእኔ መሀል እንዳትገቡ፣ እኔ ጨርሰዋለሁ፣ አትግቡብኝ እያላቸው ነው እንጂ እንዲህ አዩን እንዲህ አንጠልጥለው ቢጨፈልቋትና ደስ ይላቸዋል። አይፈልጉም፣ በጭራሽ አይፈልጉም ማለት ነው። እዛ ያሉት ሁላ አይፈልጉም። በቃ አይኗን ማየት አይፈልጉም፣ ማውጣት ነው አይፈልጉት። እንደዛ እንኳን ሆኖ እኔ የልብ ተሰምቶኝ አዩን አልሰደብኳት፣ አልተናገርኳት። እኔ እንኳን ወጥቼ አሁን ስኪና አስታወራ ነው እንጂ ያወራሁት ይሄን ሁላ ነገር ከዚህ በፊት የሱ ቤተሰቦች ራሱ አይፈልጉሽ ነው አላልኩም እኔ ማለት ነው። እና ማለት ነው አሁን ደግሞ እስኪ ባጭሩ ለማንኛውም ማለት ነው እስኪ አሁን ደግሞ አዩ የተናገረችው ነገር አለ፣ እሱንም አብረን እኔ እዛው ድሬዳዋ ከድሬዳዋ በቀይ ባረጌ እመጣልሻለሁ፣ ይዋጣልናል። ፊት ለፊት እንገናኛለን። አንቺ እኔ ፈርተሽ ከሀገር ወደ ሀገር እየሄድሽ ነው አይደለ? እኔ ደግሞ አበደን አልፈራሽም፣ እመጣልሻለሁ እዛው በቀይ ባረጌ። ሰላም እንዴት ናችሁ? ድሬ የተከበራችሁ ተመልካቾቻችን፣ ዛሬ እንግዲህ ውስጤ እረር ደብን ቅጥል ለብዬ ይሄው ቪዲዮ ራሱ መስራት ሳልፈልግ ለዛሽ ተንከሲስ ለተረገመች ሴትዮ ይሄን ቪዲዮ መስራት አለብኝ ግዴታ ነው ብዬ መጣው ማለት ነው። እኔ ምልሽ እመቤት ሱመያ እመቤት ልበልሽ እንጂ እመቤት ሱመያ በጣም የጠገብሽ ወጥ የረገጥሽ አልመሰለሽ? በጣም እኮ የጠገብሽ። ምን ነው የምትዩ? ምን መሆን አምሮሽ ነው? ለምንድን ነው ባለቤቴ የምታሰቃዩ? እኔ ደግሞ አዩ ያልኩት ነገር እንደሚሆን ታውቂያለሽ። እንኳን ሳልናገር ተናግሬ እንኳን ምን አይነት ሰው መሆኔን ታውቂያለሽ። እኔ አንቺን ልፈራ አይደለም እንኳን መፍራት አይደለም ምንም ልታረግኛች። ምክንያቱም ታውቂያለሽ በረኪና ጠጥቼ የተረፍኩ ሰው ነኝ። በረኪና ጠጥቼ ገልብጬ የተረፍኩ ከሞት የተረፍኩ ሰው ነኝ። በደንብ ጠንቅቀሽ ታውቂኛለሽ ከማንም በላይ። እኔ ደግሞ አዩ አይደለም ሰይድ እዛ የመን ቁጭ ብሎ እንደዚህ ጫት እየቃመ ተዝረክርኮ አይኔ እያየ ዝም ብዬ አልቀመጥም። ተቀምጠሻል እኮ አዩዬ፣ ገና ግቢሽ ውስጥ ጉልት ብለሻል። ኢትዮጵያ ነው ያለሽ፣ ተጎልተሻል። ከመጎለት አትመጭም። እኔ ኢትዮጵያ አይደለም ያለሁት ጭንቅላት ባንቺ እንትን እየርኩ እኔ የመን አይደለም ያለሁት ዱባይና ኦማን ነኝ። አንቺ ግን ወላሂ ልብ ኑሮሽ ማለት ነው። አንቺ ልብ ኑሮሽ ፓስፖርት እንኳን የለሽም። አንቺ ልብ ኑሮሽ የየመንን ባህር አቋርጠሽ ከመጣሽ እኔ የመን ወላሂ እመጣልሻለሁ ነኝ። እኔ የመን ቀጥ ብዬ ነው እመጣልሽ። እኔ ሱመያ አንቺን ፈርቼ አንቺ አልተቆነጠሽም። እኔ አንቺን የሆነ ቀን እኔ አንቺን ካልሰራውልሽ እኔ እንዳንቺ አላወራም። አሁን እኔን ፈርተሽ ያርላሽው እኔ አንቺን እንዳልፈራውሽ ማለት በተግባር አሳይሻለሁ። እቺን ቪዲዮ በደንብ እሺ። እኔ አንቺን እንዳልፈራው በደንብ አሳይሻለሁ። እኔ ማንንም አልፈርቻ አይደለም። እኔ አንቺን የምሸሸው ለልጆቼ ፍራቻ ነው። እብድ ስለሆንሽ፣ ጤነኛ ስላልሆንሽ፣ አይምሮ ስለሌለሽ፣ አስተሳሰብሽ
እንደ በግ ነው የምታስበው አንቺ የታቀፍሽው በጋይሽ ካንቺ ይበልጣል በግ ማለት ነው። በግ ካንቺ ማሰብ ይበልጣል። አንቺ አይምሮሽ ስለተነካ አይምሮሽ ትክክል ስላልሆነ ነው እሺ እኔ የምሸሸው እንጂ አንቺ ማን ስለሆንሽ ነው የምፈራሽ? አንቺ ማን ነሽ አዩ? እኔ ለምንድን ነው የምፈራሽ? እኔ አንቺ እንዴ ባሌን ቀማሽኝ እንጂ እኔ ባልሽን አልቀማውም። የልጆቼን አባት ወሰድሽው እንጂ እኔ የልጆችሽን አባት አልወሰድኩትም። እሺ ለዛ እኔ አንቺን እኔ ምንም አትመስኝም። አንቺ እንደ ጉንዳን ነው እንደዚህ ማለት ነው። አንድ ግርሽን ምን አይነቷ ናት በእናታችሁ ግን ማለት ነው። ያዩ አንቺ አልተቆነጣጥሽም። እኔ ጭኖች ስር ገብቼ እንደዚህ መዝልግ አድርግሻለሁ። ቆይ ጠብቂ መዝልግ። እኔ እንዳልፈራውሽ እኔ ማለት ነው። አንቺ ነሽ እኔን ማታቂ። እኔ አንቺን አላቀሽም ሲፈጠር ማለት ነው። ያዩ ሰው ያቀኛል የሚባለው እኔ አንቺ በረኪና ስለገለበጥሽ ምን አቅሻለሁ? እኔ ማቅሽ በሚዲያ ምን ትሁኝ በምን አቃለሁ እንዴ? አንቺ በረኪና የጠጣሽው የእውነት ይሁን የውሸት ይሁን በምን አቅልሻለሁ? ዛቻሽን ደግሞ እንዳትረሺ። የመላልሽው ደግሞ ጊዜ ያገናኘናል። ማንገናኝ መስሎሽ ነው? ጊዜ ያገናኘናል። ጠብቂ እሺ። የምን ላልሽው ሰይድ ጫት እየቀመ ነው ላልሽው ደግሞ ሲመስል አናድርሽ እንዴ? ጫት ትቅሚያለሽ እንዴ? አብረሽን ልቅሚ ነው እንዴ ተናደርሽ? ሂጂና አብረሽ ኢትዮጵያ ጫት የለም እንዴ? ያለው እኮ ኢትዮጵያ ጫት አለ። ቃሚ እሱም ሲቀምር የማበርኩ በይና ቃሚ ቁጭ ብለሽ ለምን ቃምሽ ብለሽ እኔ ማብጄ ነው እንዳንተ ትይዋለሽ። አብረሽ ከሱ ጋር አሁን ለሱ ያዘነች አትመስልም? አሽቃባጭ እንዲህ እየተጫወትሽበት ዝም ብዬ አልቀመጥ። ዝም ስልሽ የመጀመሪያ ሚስቱ ነች አክብሪያት፣ ምንም ነገር አትናገሪያት ሲሉኝ ዝም ያልኩሽ ፈርቼሽ አይደለም አክብሬሽ ነው። ላንቺ ክብር ስላለኝ ነው ዝም ያልኩሽ። ማንንም አልፈራም። በዛሬ ውስጥ ራሱ ፍርሃት የሚባል ነገር የለም። ሞልወያ እንዲህ ዘቅዝቄሽ የማዳም ሞልወያ ነው ማረግሽ። እንደዚህ እንደ ሞልወያ ነው እኔ ሞለውልሽ። እኔ እንዲህ ዘቅዝቄሽ እንዲህ ዝቅዝቅ አድርጌሽ የማዳም ሞብ ካላረኩሽ እኔ አዩ አይደለም። እንደዚህ እንዲወለውሉ በሻፋጣ ነው ማረግሽ። እኔ አዩ አይደለም። እንዲህ አጥቤ እንደዚህ ጭምቅ አድርጌ እንዲህ ጠምዝዤ ነው ማሰጣሽ። እንዳትተርፊ እንዳትኖሪ አድርጌሽ። አንቺ ሰው ሆነሽ እንዲህ ሰይድን ታሰቃያለሽ። ማንም የለውም የሚናገረኝ ሰው የለም ብለሽ ጠገብሽ እኮ ቀዘንሽብን። ኧረ ተይ እባክሽ ተይ እንጂ። ውይ ፈረምሽ አዩ፣ እየፈረምሽ በእናትሽ አዩ እንዳትነቂ በእናትሽ እንደዚህ ፀጉሬን ይዘሽ ተወለውይብኛለሽ አዩዬ። ዛቻሽ እንዳትረሻት እና ለማንኛውም ሰይድ ደግሞ ሰሞኑን ቪዲዮ ሰርቷል ማለት ነው። እንግዲህ ጓደኛው ነው የቀረጸው ማለት ነው። ጓደኛው እሱ እየቃመ እንግዲህ ሂዶ ምናምን ነገር እሱ ሰይድ ቁጭ ብሎ እየቃመ ጓደኛው ቀረጸው ሳያስበው ማለት ነው። እና እንደተረዳሁት እንግዲህ እንደ ቪዲዮ ምናምን ነው። እና ሰይድ እየቃመ ነው፣ ብር ጨርሷል። እንግዲህ ለአዩን ብር አስገብቻለሁ ብሏል። ለኔም ደግሞ ብር አስገብቷል። እኔ አንተን ብር አልፈልግም ሲፈጠር ደግሞ ለምን አስገባክ? እኔ ቁጭ ብዬ ያወራሁት የባህሩ ቪዲዮ ላይ ውሸቷን ነው፣ እሷ አይቸግራትም፣ ስሜን ልታጠፋ ነው አላልክም? ምን አስላከክ? እኔ አንተን ገንዘቡ የመን ላይ አካውንት አለኝ፣ በሱ አካውንት ላከልኝ ማለት ነው። እንዲህ ያልነካሁት ይጃለክ የምን ወጥቻለሁ፣ ከፈለክ እልክልሃለሁ መልሼ ተጠቀመው። እኔ አልፈልገውም ብሩን ማለት ነው። አንተ የላከውን ብር እኔ አልፈልግም። እና ሰይድ እውነት ለመናገር ሰይድ ቸግሮት የመሰላችሁ ሰዎች እንዳትሸወዱ። ሰይድ ነው የሚቸግረው። የእውነት ቢቸግረው ሰይድ ማለት ነው እንደው የእውነት እንኳን ቢቸግረው ሩጦ ወደ ኢትዮጵያ ይመጣል ወይ የሆነ ነገር ያደርጋል። እና ማለት ነው ሰይድ የቸገረው መስሎ የታያችሁ ሰዎች ሰይድ አይቸግረውም። ብር በጭራሽ አይቸግረውም። አንድ ቢቸግረው እንኳን አይቅምም። እርግጠኛው የምነግራችሁ ብር ቸግሮኛ ብሎ ወላሂ አይቅምም ሰይድ። እኔ ቪዲዮ ማለት ነው ወይ ከልጁ ጋር ከጓደኛው ጋር ተማካክሮ ነው የቀረጹት። በጣም እርግጠኛ ነኝ። እኔ ትንሽ ነው ለቪዲዮ እኔ ምቅም መስላለሁ። ከዛ ትንሽ ይቅማል፣ ትንሽ ይቅሞ ይተፋዋል። እኔ ሰይድ አይቅምም። ጫት በደረሰበት አይደርስም። አይደለም ይቅርና እኔ ይሄንን ሳወራ ማለት ነው ሁሉም ያውቃል። ውሸት ቢሆን እኔ ሰይድ ቢቅም እንዲወጥቻ አላወራም። ለምን ይህንን ቪዲዮ በጣም ቤተሰቦቹ ያዩታሉ፣ ሁሉም ሰው ያያል ማለት ነው። በጣም የመለይ የሚያቀን ሰው ነፍ ነው እነሱ ላይ ያሉ። ሰይድ በጭራሽ ተከፍሎት አይቅምም። ወላሂ ጫት የሚባል ሰይድ ማለት ነው ጫት የሚቅም ሰው የሚርቅ ሰው ነው። ወላሂ አይወድም። ጫት ሲቅም የሚቅም ሰው አይወድም። በጣም ነው የሚጠላው። አይደለም ለራሱ ሰይድ ቸግሮት ሊቅም። ግን ለምን እንዳስመሰለ ልንገራችሁ። አውቆ
እንደዚህ ሰው በእኔ እንዲፈርድ ወይ ደግሞ ሱመያ ለምን ሰይድ እንደዚህ የሆነልሽ ለምንድን ነው ልጆቹን ማታገናኙ እንዲባል ሰው እንዲያዝንለት ነው እንጂ ሰይድ 5 አይቸግረውም። አካውንቱ ጥርግርግ አድርጎ ብር አይሰጥም። አንድ እንደው ይሁን እንኳን ይሁን እንደው ይሁን ቢባል እንኳን ይቸግረው ይሆናል። እንደው ሰው ነውና ብር ላይኖር ይችላል። እንደው እንዴት ብታስቢ ነው ለምን አይቸግረው ምናምን የምትሉ ሰዎች ካላችሁ ማለት ነው በጭራሽ ብር አይቸግረውም አበዳን ማለት ነው። ለምን ታውቃላችሁ? በጣም ብዙ የከፈታቸው ነገሮች አሉ። በጣም በስሙ በጣም ብዙ ነገር የከፈተው ነገር አለ። እኔ የማላውቀው የደበቀኝ እንኳን ማለት ነው የደበቀኝ ነገር እንኳን ከሰው የሰማሁት ብዙ ነገር አለ። ለ5 ሳንቲም አይቸግረውም፣ 5 ሳንቲም አይቸግረውም። ዝም ብሎ ነው የሚያወራው ማለት ነው። አይቅም በጭራሽ ሰይድ ጫት እኔ ማለት ነው አይደለም እቺን ትንሽ ማለት ነው ሰይድ እንዲወጥሮ በየቀኑ መንገድ ላይ ሲቅም ባይ እኔ አላምንም። ምክንያቱም ብር አጣውሎ አይቅምም። አንድ ቢያጣም እንኳን አይቅምም አይደለም ብር ሳይኖረው ማለት ነው። እንደገና ደግሞ የሰው ልጅ እንደው ዛሬ አካውንቱ ያለውን ጥርግ ቢያደርግ ራሱ በወር የሚገባውን ገቢ አስቀድሞ ተቀብሎ መስጠት ወይ መላክ ይችላል? አይችልም። አካውንት ውስጥ ያለውን መጨረስ ይችል እንኳን ገቢዎቹን መጨረስ አይችልም። ስለዚህ የወር ሙሉ ደሞዝ ወይ ደግሞ ሙሉ ገቢ ገንዘብ አለው ማለት ነው እሱ እና ይሄን ልላችሁ ፈልጌ ነው። አይቸግረውም፣ ውሸቱን ነው። ግን እዚህ ጋር እንኳን እህት ወንድም እያለው ማለት ነው ይቅርና ምንም የሚቸግረው ነገር አይኖርም። በተረፈ ቪዲዮ አረዘምኩባችሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ባጭሩ ስደመድም አትከተለኝ፣ እኔ በፈለኩ ጊዜ እመጣለሁ። እኔ ያንተን ብር እኔም በእርግጥ እኔም ቸግሮኝ አይደለም፣ ግን ከሱ ላለመቀበል ነው። ከሰይድ ላለመቀበል የመዳን ቤት ይሻለኛል። ይኸው የመዳን ቤት ስለሚሻለኝ መስሎኝ እዛኝ የምትሽከረከረው እንደ ሰይድ አትከተለኝ፣ እዛኝ እየተሽከረከረች ነው። ለማንኛውም ማለት ነው ሰይድዬ ባጭሩ የመን አይደለውም፣ የመን አይደለውም። ኡማን በቃ ወይ ኡማን ወይ ዱባይን አትከተለኝ። ቁርጥ አጥር ያለ አትከተለኝ። በቃ አትምጣ። እኔ ሰይድ የትም ብትሄድ አታገኘኝም፣ አንገናኝም። ባጭሩ እኔ እናንተ የምንገናኝበት ነገር አይደለም፣ አንገናኝም። በዚህ ቪዲዮ እኔ ደመድማለሁ። ወዳችኋለሁ ውዶችዬ፣ ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።